አሁን ከብሔራዊ ቴሌቪዥን ጣቢያው በፊት ሰበር ዜና የምትሰማበት የማንንም በር ሳታንኳኳ ጓዳው ድረስ የምትገባበት ምታታዊ ቦታን የምወስድ መኪናን አቁመ ዝም ብለ ተከተለኝ። አስፓልቱን ይዘ ስትጓዝ በቀይና ቢጫ ቀለም የደመቀ ጸጉሩን የፈረዘ አንበሳ ያለበት አውቶቡስ ካየ በእኔ ይሁንብህ። ዘው ብለ ግባ። ስሙ ነው እንጂ አውቶቡስ በተግባር የኢትዮጵያ ትልቁ ማህበራዊ ሚዲያ በለው። እዚህ መንግስት ይተቻል፣ ነጋዴ ይጠለጠላል፣ ሌባ ይሰደባል፣ የኑሮ ውድነት ይታማል፣ ኢኮኖሚም ይተነተናል። ውስጥ የምታገኛቸው ያዱገነት ልጆች ላይክና ሼር ኮፒ ሊንክ እያሉ አያዝጉህም። ቀልድ ነግረው ሆድ እስኪቆስል ስቀ ዞር ስትል ወርደዋል። እናቶች ሰበር ዜና ሳይሉ የትም የማታገኘውን ወሬ ይነግሩሃል። ታሪክ ወዳድ ከሆንክማ ስትወርድ ታመሰግነኛለህ። የአፄ ኃይለ ሥላሴ ወጥ ቤት ነበርኩ የሚሉ እናት እንደ ቀልድ ከጎን ተቀምጠው ታገኛቸዋለህ። ከሕፃን እስከ አዋቂ፣ ከጦር ሜዳ ጀግና እስከ ኪስ አውላቂ፣ ከሃይማኖት እስከ ቀለም አባት፣ ከአገሪቱ አንጋፋ ተዋናይ መንገድ ላይ ኪሎ እስከሚመዝን ሕፃን ጎን ለጎን የሚቀመጡበት የኢትዮጵያውያን ቤት ነው። ብቻ ከወንበር ወንበር እየዘለለ የሚሰማ ጥሩ ጆሮ ካለ ኑሮ በኢትዮጵያን አውቶቡስና ታክሲዎች ውስጥ ታገኘዋለህ። ችግሩ እዚህ የወሬ ሕግ የለውም። ምን የመሰለ ጮማ ወሬ ጫፉን አስይዘው ደናውን ሳይሉ ድንገት ሊወርዱ ይችላሉ። ግማሽ ወሬ ሰምተ በሆድ ቁርጠት ከመሞት በፊት ግን ጫፉን የያዝከው ወሬ በዝርዝር የሚተነተንበት ቦታ ልውሰድ። የጀበና ቡና ይባላል። ቡና ስለ በሌላው ዓለም እንደለመድከው ሕንፃውን እንዳትዞር። ማንጥስ ኮፊ የሚል ሳይንፖስት ካየህም ባላየ ለፈው። እዚያ ማኅበራዊ ሚዲያ እንጂ ማኅበራዊ ሕይወት የለም። የምንፈልጋቸውን እውነተኞቹን ኢትዮጵያውያን የምናገኘው በሸራ ቤት፣ በሚንቦለቦል ዕጣን፣ በሚንተረከክ የከሰልፍም፣ በሚንተከተክ የጀበና ቡና ስር ነው። እዚህ ለቡና መጥተ ወሬ ጠጥተ ትመለሳለህ። ድሮ ጎረቤት እየተጠራራ ቡና በየቤቱ ነበር የሚጠጣው። አሁን እሱ የለም፣ ወይም ቦታ ቀይሯል። እዚህ ቡና ፉት እያሉ የሆዴ ወዳቸውን የሚጨዋወቱ ሁለት ኢትዮጵያውያን ካየ እመነኝ ልክ እንዳንተ ቡና ሊጠጡ መጥተው የተዋወቁ እንጂ ካለ ዛሬም ተያይተው አያውቁ። ኑሮ በኢትዮጵያ ማለት እሱ ነው። ማኅበራዊ ትርጉሙን፣ ስነ ልቦናዊ ጥቅሙን፣ መንፈሳዊ እርካታውን ልነግርህ አልችልም። በሰለጠነው ዓለም ሁሉም ነገር ሞልቷቸው ራሳቸውን የሚያጠፉ ሰዎች ቁጥር ጣሪያ የሚነካው ለምን ይመስልሃል? ይሄኛው ሴት ስለሌላቸው ነው። እዚህ ድንገት ላገኘኸው ሰው ችግርህን ትዘረግፋለህ። የአማካሪነት ክፈለኝ ሳይል እንደ ወንድም ችግርህን ሰምቶ በሚችለው ሁሉ አጽናንቶ ይሸኝሃል። ይሄኔ ሰው መሆን ትርጉም የሚያገኘው በሰዎች መካከል መሆኑ ይገባሃል። ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በሚኖሩበት አገር ሲማረሩ ከሰማህ እውነቱን ልንገርህ፣ ያጡት ገንዘብ ሳይሆን ይህንን እሴት ነው። እንኳን ቤተሰብ እንኳን ቤተ ዘመድ ታክሲ ውስጥ ያገኙት ተሳፋሪ ብሎ ከሚሰማቸው ቢያደናቅፋቸው እኔም ብሎ ከሚያነሳቸው ሕዝብ መሃል ወጥተው ብቻቸውን ሲቀሩ ከከበባቸው ችግር በላይ የከበባቸው ብቸኝነት ይጎዳቸዋል።